ያሳያል ይተን ነው የሚያለ ኤኒዌይስ ዛሬ ያለነው ቀበና አካባቢ ነው መሰለኝ እና ምን አለ መሰለኝ ቢች ዳር የሰሩት ነገር አለ ወጥኔ ያው ቦት ራይዲንግ እንትን የሚለው ፊልም አይቷል ዘኖስ ቡክ ላይ ይዟት ሲዞርና ዛት ፊልም ታፕሊንግ ማለት ነው እና እሱን ነገር ኤክስፒሪየንስ እናደርጋለን ውስጥ ያለውን ነገር እናሳያችኋለን ሶ አዲስ ዩቲዩበር ነኝ ሰብስክራይብ ላይክ ሼር ያደርጋችሁ ጸደይ ነገር አመጣላችኋለሁ ከዚህ በኋላ ክረምቱን ስለሆነ ተፍተፍ እያልን ነው ሶ ወደ ቪዲዮ እንግባ ሶ ማለት ነው እዚህ ቦታ ስመጣ ሶስተኛ ጊዜ የመጀመሪያው ዝናብ ነበረ ሶስት የዘነበብኝ ዝናብ እየተንቀጠቀጥኩና ልሰራላችሁ አልኩና አይ ኩድንት እና ደግሞ ባለ ስልጣን መጣ ምናምን ተብሎ ያ ፒፕል ወር ኦፍ ነበሩ ነው ስሜት የነበሩ እንትኖቹ ዛፖቹና እና ዋይና ግን ቤስት ታይም ነው በቃ ጮሃል እንጂ ነው ተረጋጋኝ በቃ መኪና ከያዝክ ሰው ላይ የመጮህ መብት ማን የሰጠን ሶ as you see ማለት ነው እዛ ጋር ዋተር ፎል አለ በዛ ሰብ ደግሞ ልጅ ነገር አለች ስካፎልዲንግ አለ እዛ ግን አይ ቲንክ እንትን የምናደርግ ይመስል በዛ ስር ማለት ነው የምንችል ይመስለኛል አይደል አይገስ አይ በዋተር ፎሉ በኩል እናልፈው ላይ ያለው ነገር ሊታደስ ስለሆነ ስካፎልዲንግ አለ ሶ በስሩ እናልፋለን እንደሚመጣው ማለት ነው አባቴ ወይ አሁን ጸዴ ነው ታያላ ይሰማል ድምጼ ጸዴ ዋተር ፎል አለ ግን ያው ጣራ ያንጠባጥባል ጣራው እንዳያንጠባጥብ just to help ነው ይሄን ስካፎልዲንግ ያስቀመጡት ያው እኛ በሽተኞች ስለሆነን ነው በስር እነ ኪድና ተባብለን የሄድ ነው ማለት ነው ሰው ግን እንደዚህ ማድረግ የለበትም ያ እኔን አትከተሉኝ አዳም እስኪ ፐርሰን እኔ አይደለሁም ራሴን ሴስኪ ያልኩት ሶፎኒያስ ነው ሴስኪ ምናምን ያለው እስኪ አንድ ሴክሲ የሆነች ሰው ላሳያችሁ ጂማቁም ራሱ ማለት ነው አሁን ነው ለምን እንዳለኝ ህፃን ልጅን ሴስኪ ምናምን ማለት ምን እንዳመጣው አላውቅም ግን ተብያለሁ ይመቸኝ ከምር ሴስኪ ምናምን ይለኛል ኃጢአተኛ ስላላገኘው እስካሁን ድረስ አሸዋ እዛ ላይ ባክ ፍሊፕ ለማመዳለው አያምንም ብዬ ማለት ነው ውስጡ ድንጋይ ምናምን የለውም ብዬ በማሰብ ሶ ባክ ፍሊፕ እስክችል ድረስ ቆማችሁ ትከተሉኛላችሁ ከዛ ቀጣይ ጀልባው ላይ እንገባለን ቆይ ላሳያችሁ ጸዴ ነው ሉክ አሸዋ አለና እንትን ደላል ገባህ አይደል እስቲ አሁን ይሄ ኮንክሪት ነው አሸዋ ኮንክሪት ነው ግን ያው ጨበጠው ምን አንሰራበታል ሰራችሁ ጸዴ ነው ይችላል ጎበዝ ከምር በጣም በስራ ያሳልፋል አረ በስማ የሌለ ትችላላችሁ ይመቻችሁ ወላሂ ወደዚህ አሸዋ ቦታ መምጣት በጣም ስፈልግ የነበረው ቤት ለመስራት አይደለም አሸዋ ሰርቄ ለመሸጥ አይደለም ምናምን መከረበት ፈልጋለሁ ወደ ኋላ መልመድ ፈልጋለሁ እና የማያሙ ቦታዎችን እየፈለኩ ለማመድ ነው ሐሳቤና መጀመሪያ ራሴን ቀስ እያልኩ ያለማመድኩ እንትን እንድል ነው አንድ
ጥልቅ ነው ውሃው 30 ሜትር ምናምን ሲባል ሰማ። ከባድ ነው። የሳይ 200 ብር ነው አንድ ዙር ማለት ነው። በጣም ጸዴ ነው ግን ያው ያዋጣ ይመስላል። ሲጀመር በነፃ ነበረ። ሰው እንትን ሊል ነው። አድክም የምንወርድ ነው። ጊዜያችን ደርሷል። ዙሩን ጨርሰናል እና ይገርማል። ጸዴ ሰፈር ሆኗል ማለት ነው። ያው ነዋሪ ባይኖረው ጸዴ ሰፈር ባይዘው በአንድ እጄ ነበር ስቀስፍ የነበረው እንዲህ ያለ በአንድ እጄ አንዱን ካሜራ በዚህ እጄ እንቺ እያልኩ ነው ስቀስፍ የነበረው። እንደኔ የሚችል ሰው አለ እንዴ? ቀዘፋል እንደኔ የሚችል ሰው የለም። ቀዘፋ በአንድ እጄ ነበር ስቀስፍ የነበረው። ከምር ዴስቲኔሽን ደርሰናል። እሺ ነው ኪሴ ግን እንዳይወድቅ ያስፈራል ቦታው። ውሃ አልወድም። ውሃ በብርጭቆ ነው የማውቀው። ብዙም ጊዜ ውሃ ውስጥ ገብቼ አላውቅም። ያው ሮይተርስ ዘገባ ላይም እንደዛ ተነግረዋል። ሳጋዶስ ውሃ አይወድም። ውሃ ከእናቱ ጋር ብቻ ነው የሚጠጣው። ከነጋ ራሱ ውሃ አልጠጣውም ትዝ አለኝ እና በጣም ከባድ ነው። ከምር ከባድ ነው ብዬ ሳልጨርስ ወይኔ መስታወት ነው። መስታወቱን እንዴት ልመነው? አሁን ቢሰበር ወዴት ነው የሚሄዱ? 30 ሜትር ስንት ነው አልከኝ ቅድም? ከባድ ነው። ኤኒዌይስ ይሄ ቦታ ሌላ ነገር የለውም መሰለኝ። ብዙም የሚደረግ ግን የለውም። ቺል ማድረግ የምፈልጉ ከሆነ ሄንግ አውት ከጀለሶቻችሁ ጋር ምናምን ጸዴ ቦታ ነው። ይህን ይመስል ነበረ። ዛጋሩስ እባላለሁ። ዛጋሩስ